እማ ቺኳ ነያን እናት ወይንስ ስልኩን ዝጊ እማ ቤቢ ስልኩን ዝጊ አንዴ ምንድነው በእናትህ ዞር በል ሰው እንዳይመጣብን መስኮቶቹን ዝጋ ሰው ገለና አይደለም ያው ከፈለግሽ ቆይ ነው ያላሰይ ቆይ ሰላም ሰላም እንዴት ናችሁ እንደምን ውላችኋል እንደምን አመሽታችኋል እንደምን ቆይታችኋል እንደምን ከርማችኋል ልተኝ ነው እዚሁ እንቅልፍ እንዳይወስድ ኦኬ ደህና ናችሁ ወይ ሁሉ ሰላም ዛሬ የተለየ ነገር ይዘን የመጣ ነው እና ግን መጀመሪያ ሰብስክራይብ ያደረጋችሁ ያላችሁ ሰዎች በጣም እናመሰግናለን ሰብስክራይብ አድርጉ ሰብስክራይብ አድርጋችሁ 30,000 ካስገባችሁም በኋላ ከናንተ ጋር ኬክ እንቆርሳለን በጣም ቆንጆ ጊዜ እናሳልፋለን ከዚህ ቀደም እኔና ኩኩ ቪዲዮ ሰርተን እንደነበረን የምታውቁ ሰዎች እኔ ኩኩን ፍራንክ አርጌ እኔና ኩኩ ሲሆን እኮ አይደለም ይሄ 465 ቀን በፊት ከ465 ቀን በፊት ፍራንክ አርጌያት ነበር እና ቲክቶክ ማን ነው ዩቲዩብ ላይ ፖስት አርጌ ነበር ያኔ ከአንድ አመት በፊት ብዙም አልታየም ነበር ቀድም ዝም ብዬ የኔን ቻናል ስክሮል ሳረግ ሼር አረኩትና የሰዎችን ኮሜንት ምናምን ቼክ ሳረግ በጣም ጥሩ ኮሜንቶች አሉ ምናምን ዋይፍ ማቴሪያል ምናምን ቺም አምስት ምትሆን ሁሉም ሴቶች አንድ አይደሉም ምናምን ይላልና ከዛ ተዛለኝ ለምን ቪዲዮውን እኛ ራሳችን ተመልሰን አናይም ብለን አሰብን እኔና አንድ በጣም የምወደው ጓደኛዬ ነው አንድ ላይ ሆነን እሷን ፍራንክ ያረግናት ያኔ ደግሞ እሷ የአዲስ አበባ ዩኒቨርሲቲ ተማሪ ነበረች የአስቱ ተማሪ ነበረች ተማሪ የሆነችን ሴት ለማግኘት ወጥቼ ነው ፍራንክ ያረኳት ያው ሶሻል ሚዲያ ላይ ያለን ሰው የሚያገባ ሰው ወይ የሚጠብስ ሰው ይሄን አስቦ ነው መኖር ያለበት ስለዚህ አሁን ምን እናደርጋለን ይሄ ቪዲዮ ከናንተ ጋር ቁጭ ብለን አብረን እናያለን አብረን እንመለከታለን ከዜሮ እንጀምራለን ታንክ ዩ ሶ ማች እናንተስ ያኔ ግን ያስተዋለ ሰው የለማ ነው አክቹሊ እኔም ደግሞ ብዙም እንትን አናረገውም እኛም ኦፊሻል አናረግም ቪዲዮ ቲክቶክ ላይ ሰርተን ነበር አይደል ሌሎች ሴቶች ይመጣሉ ቲክቶክ ላይ ቪዲዮ ሰርተን ነበር ምን ያፈራርቃል ያ ዛሬ በብዙ ነው ይባረከኝ ስለሚያፈራርቅ አትገምቱ አትጠራጠሩ ሶዳስ በጣም ቆንጆ ነገር ነበር አሁን ዛሬ ራሱን ቪዲዮ እናያለን የተወና ችሎታዬ ነው ያለው እኔ በተለይ የሪያሲን የተወና ችሎታዬ ማይ ፈልጋለሁ ሌትስ ጎ እዚህ የምታዩ ቦርሳ ውስጥ የሞላው ሙሉ በሙሉ ገንዘብ ነው ገንዘቡ ደግሞ የኢትዮጵያ ገንዘብ ብቻ ሳይሆን የውጭም ጭምር የተቀላቀለበት ገንዘብ ነው ያገኘው አሽያየቴ ማለት ነው ለሰውየው ማለት ነው ከፈለግሽ ቆይ ነው ያላሰይ ቆይ አልፈልግም ይሄ ለሰውየው በጣም ትንሽ ሊሆን ይችላል ታውቃለህ ለሱ አቶ ሚሊዮን ለሰውየው ቆይ ትንሽ ገንዘብ ይሆን ለከኮ ነው ምንድነው አስመለጥሽን ተይ በእናትሽ ትንሽ ብር ሆኖ ለኛ ነው አሁን በጣም ብዙ ሆኖ ህይወታችን ሊቀየር የሚችል ገንዘብ ነው ደግሞ ያለው የመጨረሻ ጠብታ ገንዘቡ ሊሆን ይችላል እኛነት በቀኛ ድኑ ተጠቅመኛ እንዴ የሞት ጣር ላይ ያለ ሴትዮ የህክምና ብር ቢወስ አይደለም ሰው ያላችኋለሁ ምንድነው አንቺ በጣም ሁሉም ነገር መስረቅ እኮ አይደለም ጥሎ ሄደው እንድንጠቀም ቢሆንስ እድል ቢሆንስ የፈጣሪ ስጦታ ቢሆንስ ጥሎ ከየተከደ ቀም እንደድረክ ተጋላ ይወሰድና ለፖሊስ ጣቢያ ለባለቤቱ ይመለስልኝ ፈጣሪ አንቺን በዚህ መልኩ ሊቀይ አንቺ ቆይ ልንገርሽ ፈጣሪ እና ታዲያ በእንደዛ አይነት መልኩ ነው የሚቀይረው ሰው ለምንድን ነው ማሰሚ አንዴስ ተረጂ አይደለም ፈጣሪ የሰው ገንዘብ ስትሆን የሚቀይረው ተመኝ እንደዛ ነው ምንድነው ዝገየው ከረንጂኝ ምናምን ላርግሽ አረበኛ አየ ማለት ከዛኛ ከሞላለት ሰው ለኛ ያያየው ይሄን ሁሉ ብር ደውልለት ሰውየው ወይ ይሄን አንተ ላይ ተቀባው ባለቤት እየቀለድሽ ነው በእናትሽ በነገራችን ላይ ጃንጥላ በመጣል አንደኛ ነች ኢየሱስን በዚህ ወር ሁለት ጃንጥላ አንደኛ የእውነት እኔና እሷ ከተዋወቅን ጀምሮ ማለት ነው ዛሬ ጃንጥላ ይዛ ስትሄድ የነበረች ልጅ ቀጣይ ቀን በፀሐይ ወይም በዝናብ እንዴት ነው ምን ሆነሽ ምናምን ጥየው የት ላይብረሪ እንትን ጋር እንጃ የት እንዳረኩት ምናምን መለስተኛውን አልዛይመር አለብኝ
መለስተኛ አይደለም ዋናው ነው። ምንም ቀላለም ደግሞ ተሰውየው እኔ ማለት በዚህ ስራ 10 አመት ብሰራው ገንዘብ አላገኘም። 10 አመት እና ደግሞ ለማንም እንዳደው ግን የምር ግን ፕራንክ ነው ወይንስ እንዴት ነው? ሐሳብ ነበራችሁ? ሚሚ መልስልኝ። ፕራንክ ነበረ ወይንስ ለካሜራው እዛ ጋር ነው? እኔ እኮ እዚህ ጋር እያየሁ አይ ገንዘቡን ፈልገው ነበር ከለከልሽ። ሊሆን ይችላል አይታወቅም ማለት ነው። ሊሆን ይችላል ነግሬሽ ሌላ ነገር ስናገባ ምን አንተ ለማንም እንዳለው ነግሬሽ እዚህ ጋር እኮ እየወጣሽ እየሄድሽ ነበር። ከዛ መጣሽ ኢንትሮ ለመስራት ከውጭ ድምጽ እንዳይገባ በሚል ተልካሻ ምክንያት ሁለቱንም መስተዋት በዚህ እሱ እየነዳ ነው ዘግተናል። ሙቀት ሊገለን ነው። ዛሬ የምንገኘው አዲስ አበባ ነው። እንደምን አላችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው ወይ? አዲስ አበባ የትራንስፖርት ሁኔታ እንደዚህ ነው። ጭንቅንቁ በጣም ከባድ ነው። ያው 2 ሰከንድ ትነዳለህ፣ 10 ሰከንድ ትቆማለህ። 2 ሰከንድ ትነዳለህ፣ 10 ሰከንድ ትቆማለህ። እንዴት ናችሁ? ደህና ናችሁ? ከሌላ ቦታ እኮ ነው ወደ አንቺ መጣን፣ ወደ ጉዱ ላይ መጣን። እንዴት ናችሁ የተሙ ቤተሰቦች? የሳይ እንግዲህ ዛሬ የምንገኘው ከሚሊዮን ጋር አዲስ አበባ እንገኛለን። አዲስ አበባ አዱ ገነት ያራዶቹ መንደር አዲስ አበባ ነው። ትምህርቶችን ለመቅሰም ከእጅ ከተፍ ብለናል። በዛ ቦታ እንግዲህ አንዳንድ ሰዎችን ደግሞ ቆንጆ ሽወዳ ለምን አናደርግም? ከገጠር መተን የከተማ ልጆችን መሸወድ እንዳለብን ገባን። ዛሬ እንግዲህ እንደምታውቁት ኩኩ እዚህ ትገኛለች። ትምህርቷንም አልጨረሰችም፣ እስካሁን እየተማረች ነው። እሷም ፕራንክ እናደርጋታለን ነግረናታል። የሆነ ነገር እንደተፈጠረ ስለነገርናት ሰው እየሮጠች ለመርዳት ትመጣለች ማለት ነው። ለምን እኔ አንደኛ አዲስ አበባን ብዙ አላውቅም፣ እሱ ብቻ ነው። እሱ አንደኛ የራይድም ሾፌር ከመሆኑም አንጻር፣ ሁለተኛ ያደገበት ከተማ ከመሆኑም አንጻር በደንብ የሚያቅሰው ነው። ግን ገምታ ያገኘው ቶሎ ብለሽ ነው ያልኳት። 4 አመት አዲስ አበባ በትምህርት ኬዝ ስለቆየች ራሷን እንደ ከተማ ልጅ ነው የምታየው። እኛ የገጠር ልጆች እንዴት የከተማ ልጆችን መሸወድ እንደምንችል ጥረት እናደርጋለን። እኛ ደግሞ የእኛን ጥረት እናንተ አይታችሁ ላይካችሁን ግጩ በቃ ላይክ ሰብስክራይብ ይደረግ እንዴ። ቴንክ ዩ እንዴ 2 አመት ለፋንበት እኮ ዩቲዩብ ላይ 2 አመት ከምናምን ቆየን። አይነፋም እግዚአብሔር። ሰዎች ትናንት ተነስተው ሲያረጉ እኛ እዚህ ቁጭ አይነፋም እና እየጣረን እየለፋን እንገኛለን። እናንተ ሰብስክራይብ ካደረጋችሁ፣ ላይክ ካደረጋችሁ፣ ኮሜንት ከጻፋችሁ፣ በጣም ሰብስክራይብ ካስቀመጣችሁ እኛ ከመስራት የሚያግደን ምንም ነገር አይኖረንም ማለት ነው። አራቱም መስኮቶች ካሜራችን የሆነ ቦታ ላይ እዚህ ዳሽቦርድ ላይ የሆነ ቦታ ላይ ዳሽካም ጋር ምናምን ብቻ የሆነ ቦታ ላይ እናደርግና ነገር እንሰራለን። እስከ መጨረሻው ተከታተሉ። አሪፍ እንደምን ትወዱታላችሁ። እናንተ ከወደዳችሁ እዚህ አዲስ አበባ እንቀርና ሰዎችን መሸወድ እንቀጥላለን ማለት ነው። ሰላቢ እሺ ቤተሰቦቻችን አሁን የሆነ ቦታ ላይ ደርሰናል። ቦታውን ስለማያውቅ ነው የሆነ ቦታ ላይ ያለው። ከዛ በኋላ ነው የተማርኩት አዲስ አበባ ላይ እና እሷን ልትረዳን ነው የምትወጣው። እሺ ልታግዘን በእናትሽ በጣም ተጨንቀን እኮ ነው ያለነው። የቱ ጋር ነሽ? የምር እሺ እንትን እኛ እናልፍሽም፣ ግን አንቺ እንትን ቆመሽ ጠብቂ። እሺ ወደ አስፋልቱ ጠጋ ብለሽ ቆሚ። እሺ በቃ በጣም ስለጨነቀን ነው በእናትሽ። ኧረ በእናትሽ እሱን በቃ ስንገናኝ ብቻ ነው መናገር የምንችለው። እሺ መጣን። እሺ እንግዲህ በጣም የደረገጠች ይመስለኛል። በቃ ካሁኑ ጉጉቷ ስለጨመረ እኔ ባይዘ ምን እንደመሰለኝ ታውቃለህ? የሆነ ነገርን ተዘርፋ ምናምን መሰለኝ። ይሄ ነው ስንት ሚሊዮን ብር ነው አዲስ አበባ የመጣው ምናምን ነገር ነው። አንዳንድ ቁጥር ነው። በጣም ክብደት አለው። እንግዲህ ክብደት አለው። እነዚህ ዝም ብለን እናስቀምጥና ኋላ ተቀመጥ። እሱ አይ ቲንክ እየደረስን መሰለኝ። እዛ ጋር ታየኛለች ያለችን ቦታ ደርሰናል ይመስለኛል። መኪናው አልፈ እሷ ጋር እሺ አይቻት
ካሜራ በቃ በየሄድኩበት ካሜራ እኮ ነው የሚያበራብኝ። እኔ ካሜራ ሰው አልነበርኩም። ግቢ በእናትሽ ወይ አላስተዋልኩም። እግዚአብሔር እንዲህ ማርገሽ ነበር። እኔ አላውቃለሁ። እኔ አላውቅም። አንቺ በጣም ነው ራምሽ። አንተ ነህ እኮ ልክ እጄ ስሰጥ ግቢ ምናምን ያልከኝ አንተ ነህ። እንዴት ዝም አለ? ያው እሱም ተበቀለ ይቆለፈብኛ። ውጪ ልታስቀርኝ ነበር። ኧረ አይደለም በእናትሽ ደግነት ሰው ወደ ማል ተጠግተሽ ምንላለሽ? ምን አውቃለሁ። ደግሞ ያለው ነገር በደንብ ንገራለሁ። የፈጠነ ነው ወደ ዲቴል የገባው ደህና ነው ምናምን አላልኩም። አሁን ያንቺ እርዳታ እንፈልጋለን። በደንብ አድርገን ነው የምንፈልገው ማለት ነው። ምን ተፈጠረ መሰለሽ? ሰው እንዳይመጣብን መስኮቶቹን ዝጋ ሰው ብለን አይደለም ማለት አስመሰላችሁ እኮ እኔ በቃ ሰርሻለሁ። ሰው እንዳይመጣ በሮቹ ዘግ ይሆናል። እሺ የገጠመ ሁለት ነገር በአንድ ቦታ ነው የገጠመን ማለት ህይወታችንን መቀየር የሚችል ግን አደጋ ውስጥም ሊከታ አይ ቲንክ ስላልነገርናት ይመስለኛል ማለት ያልተስማማችሁ በደንብ ንገራትና እንዴት መሰለሽ እዚህ የምታዩ ቦርሳ ውስጥ የሞላው ሙሉ በሙሉ ገንዘብ ነው። ገንዘቡ ደግሞ ብቻ ሰው ወይኔ ጉዴ እና ከጧት እሱ የሆነ ሰው አድርሶ ነበር በራይድ አድርሶት ነበር። አይ ቲንክ ሰውየው የሆነ እንትን ነው በስልክም ሲያወራ የውጭ ቋንቋዎችን በጣም እየቀላቀለ ነው የውጭ ሰው አይነት ነገር ነውና ሲወርድ ቦርሳውን አረስቶ ነው አይዲያው እንደውም እኮ በአብዛኛው ወደ ሚዲያ አይደለም እኮ ነው ራይድ ሾፌር ስለሆነ ዜጋዎችን ምናምን ስለሚያሽከረክር ቢያንስ እኔ እና እሱ በደንብ ስንደዋወል ምናምን ስለነበረ ነገርየው እንዳይታወቅ ስለፈለግን ነው። አንቺ ስለፈለግንሽ ነው እየጠራንሽ ማለት ነው። አሁን ቆይ ልንገርሽ እንዴት እንደሚሆን ታውቂያለሽ? አንደኛ ነገር ጠዋት ያደረሰው እሱን ያደረሰው አይደለም። ፖሊስ ጣቢያ አይደለም ጠፋብናል አይደለማ። አሁን እኛ ፖሊስ ጣቢያ ሄድንም አልሄድንም ነው አይደለም። ቆይ እኔን ስሚኛ፣ ገንዘብ እንደሚያስፈልገን ታምኛለሽ ማለት ማንም ሰው ልጅ ገንዘብ ያስፈልጋል። እዚህ ቦርሳ ውስጥ ደግሞ ያለው ገንዘብ አይደለም ቆይ ልንገር ይሄ ሰውዬ ይሄን የሚያክል ገንዘብ በቦርሳ ይዞ የሚዞር ከሆነ ማለት ሌላ እንትን ነበረው ማለት ነው። ይሄው ስልክ እየተደወለ ነው። ሌላ እንትን ነበረው ማለት ነው። ሌላ ገንዘብ አለው ማለት ነው። ይሄ ነገር የሰራ ነው ባትሪ ሶ ማለት ሜቢ ፈጣሪ የኛን ህይወት ለመቀየር ሊሆን ይችላል። ይሄን ነገር እሱን እዚህ ጋር ማለት እኛ ሚሊ በጣም ጥሩ ስለሆነ ሰው ባይዜ በደንብ ብቻውን መውሰድ ትኩረት ቢያደርግ መለየት ይችላል። አዎ ሼር ብቻ አይደለም ደግሞ መጠቀም ባል ነገር አንቺ ማለት እኩል ነው ከኛ ጋር የምትካፈዩ እኩል ትካፈያለሽ አይደለም ነገር አልገባትም። አሁን የጠራንሽ ዋናው ምክንያት ልንገርሽ። እኔና እሱ በደንብ ስንደዋወል ስለነበረ ቅድም ሰውየው አሁን እዚህ መኪና ውስጥ ብሩን እንደጣለ ያስባል። ቅድም እየደወለኝ ነበር ስልክ ሄዳሱ ማለት ነው። አላነሳሁለትም። እኔ አሁን በኋላ ላይ ደውዬ ሰውየው ማግኘት አይቀርም። ገባሽ? ስለዚህ እዚህ መኪና አልጣልክም ብሏለሁ። አካውንቴ ላይ ከከተትኩ አይደለም የምሬ ነው። እንደዛ አይደለም። ይሄ አካውንት ውስጥ እሱ ከከተተ መበርበሩ አይቀርም አይደለም። ወይ ሌላ ሰው ፈልግ በእናትህ። እሷ እየቀለለች ነው። ሌላ ሰው ከሚካፈልማ እሷ ከኛ ጋር ብትካፈል ኮፒስ ነው የሚለው። ኧረ በኢየሱስ ሰይጣን አይደለም። እድል እዚች ህይወት ላይ ማለት ነው የሰው ልጅ መሆን ያለበት ብቸኛ ነገር ነው እድሎችን መጠቀም። ይሄ እድል መጥቶልን እግዚአብሔር ባርከው ብቻው መጠቀም ይችል ነበር። ደወለልኝ ምን እንዴት እናርጋለን? በጣም ብዙ ብር ነው ያለው ውስጡ። በጣም የተባረከ ያው ከፈለግሽ ነክተሽ ነው። ኧረ እዛው ስለበናት ቦርሳው አንቺም ጋር እየተማርሽ ነው አይደለም? እየተማርሽ ነው አይደለም? ገና ተማርሽ ወጥተሽ ስንት ጊዜ በኋላ አይደለም? አመሰግናለሁ። ኧረ በቅጥር ህይወቱ የተቀየረ ሰው ይላል። ላይ ቀረው በቃሏ ቅጥረኛው ነው።
እሱ በራሱ አካውንት ቢያደርግ አካውንቱ ስልክ ቁጥሩ አይቀርም። ስለዚህ እሱ ይያዛል። አንቺ ወንጀለኛ አትሁኝ። ማን ነው የሚያውቅሽ? ከዛ ከማን ጋር ሰሞኑን በደንብ ሲደዋወል የነበረው ቢባል ከኔ ጋር በቀን 4-5 ጊዜ እንደዋወላለን። ይሄን ሰሞኑን እዚህ ስላለው የኔም ስልክ ሲያዝ ወደ እኔ ቢመጣ አካውንቶች ቢበረበሩ በጣም ድንገተኛ ገንዘብ ወደ አካውንት የገባው ቢጣራ ማለት መያዝ አይቀርም። ሲያዝ የኔ አካውንት አይጣራ። አንቺ ተማሪ ነሽ፣ ማን ያውቃል? አንተ ተሱ አወራ አንተ ፈለሽ ቆይ ነው ያዘ። ከዛ አንተ ለኔ ደጋግመህ ከደወልክ ቆይ ነው ተቀጥተኛ ምሩ ወስደሽ ብትጠረጠሪ ነው ችግር አለ። አንቺ ደግሞ ለኛ ነው አሁን በጣም ብዙ ሆኖ ህይወታችን ሊቀይር የሚችል ገንዘብ ነው ያለው። የመጨረሻ ጠብታ ገንዘቡ ሊሆን ይችላል። እኛ በቀኛ እድሉን እንጠቀም፣ እኛ እድሉን እንጠቀም። በቃ የሞት ጣር ላይ ላለ ሴትዮ የሕክምና ብር ቢሉስ አይደለም ሰው ያላችኋለሁ። የታመመ ሰው የለም። ሁሉንም ነገር ከዋከረ አይደለም። አንቺ ሁሉንም ነገር መንፈሳዊ ነገር አትቀይም። በመስረቅ ነው መለወጥ የምትፈልጊው? መስረቅ እኮ አይደለም። ጥሎ የሄደው እንድንጠቀም ቢሆንስ፣ እድል ቢሆንስ፣ የፈጣሪ ስጦታ ቢሆንስ? ጥሎ ከሄደ ቀም እንደምድረክ ታውቃለህ። በገላችሁ ግን ይሻለኝ ነበር። ለባለቤት ፈጣሪ አንቺ ቆይ ልንገርሽ፣ ፈጣሪ እና ታዲያ በእንደዚህ አይነት መልክ ነው የሚቀይረው ሰው? ለምንድን ነው ማሰብ አንዴ ተረጂ አይደለም። ፈጣሪ የሰው ገንዘብ ስትሆን የሚቀይረው ተሜ ሆነው ስናናቅም እኮ አየህ ማለት ከዛኛው ከሞላለት ሰው ለኛ እያካፈለ ቢሆንስ? እኔ በጣም የሚያናድድ ነው። ከሞላለት ሰው ከሞላለት ሰው ለኛ እያካፈለ ቢሆንስ? ሆነውስ አንቺ እኮ ባይዘ የምታደርጊው ምንም ነገር የለም። ትወስጃለሽ፣ በአንቺ አካውንት ታስገቢያለሽ። ቀረ ነገሩ ሲረግብ ለሶስት እኩል ነው የምንካፈል። ጓደኞች አይደለን እኛ ለኛ አየሽ፣ እኩል ብንካፈል እኮ እኔና አንቺ አሁን ስንጋባ የሁለት ሰው ነው አንድ የነበረው። የጠዛ ሀሳብ አቁሙ አይደለም አሁን ራሱ እንደሚል ብዙ ነገር ሞክረናል። እኔም ከሙን በብዙ ስራ ለመለወጥ ሞክረናል። ስሚ ልትለወጡ አልፈልግም። ያማችኋል እንዴ? ይሄ እኮ ሌላ በቀላል አማርኛ ሌብነት ነው የሚባለው። ሌብነት አይደለም። እዚህ አስቀምጥሎ እኮ ነው የሄደው። እኔ የራሴን ድጋሜ አፕሪሺየት ማረጋው በእናትሽ አንቺ ደግሞ በጣም መንፈሳዊ አታርጊ። ቆይ አሁን አንድ አይደለም። ቆይ መንፈሳዊ አታርጊ። በጣም እያከረርሽ ነው። እኛ ለመስረቅ ሆን ብለን የሄድንበት ነገር የለም። ኪስ ውስጥ እኮ እኛ አልገባንም። የሄድነው ነገር የለም። መጣ የትኛው ሃይማኖት ሰረቁ? ክርስትና ካርዴን አወጣውታ በሞራሊቲ አልታሪ ክርስትና ካርዴን ሌባ ስትል አንቺን ስል ክርስቲያን ነና አንዳንድ ሰው እንዴት ነው የምትሆነው? አሁን ምን እንደሆነ ትሽ ንገሪኝ እስኪ በግልጽ ነገር ምን ይሁን ነው እንጂ ይቅር ገንዘቡ ማለት ገንዘቡ እኛ ጋር መጥቶ ይቅር ነው እንጂ እሺ ችግር የለም ይወስዳሉ። አንተ ማላየም አንቺ ማላየሽ ይወስዳሉ። ኧረ ነው የሚል ቅድም ስንት ነገር ተባብለን እና ታዲያ እሷ ምን አንተ እሷ ጋር እንደውለ እዚህ ውስጥ እኔ ልንገራችሁ ምን እንደሚሆን ልንገራችሁ። ወይ ገንዘቡ ወስዳችሁ ትሰጣላችሁ ወይ እኔ እናንተን ለፖሊስ አሳልፌ ይሰጣሉ። ደግሞ በቃ እኔ ለመሸከም አሁን ለመሸከም እንደዚህ የሚከብደው ውስጥ ማለት ነው። ሁሌ ለውጣኝ ብሎ የሚጸልይ ሰው ገንዘብ ሲም ከመጣለት በኋላ ምን ሊል ነው ታዲያ? የኢትዮጵያና የውጭ ገንዘብ አለ አይደል? እንደዚህ ውስጥ አይደለም። አሁን ለምሳሌ እዚህ ውስጥ ያለው ማለት ነው ዝም ብለሽ $20,000 ማለት $20,000 ማለት 10 ዶላር ሁለት ስር አይደለ? 20,000 ቢሆን ብቻ ማለት ነው። ኩኩ ስንት እንደሆነ ልንገርሽ። አሁን ያለው በ125 ብር ብንሰራ 2.5 ሚሊዮን ብር ዛሬ 125 ብር ነው። በስንት ሁለት ስር ነው ባይዘው ሁለት ዓመት ሰለም ታገኙ ይሄን ስንት ዓመት ሰለም አንቺ ዘላለምሽን ብትሰሪ ታገኛለሽ ወይ? ጉዴ ፈላ። ለምን የማን የዓለማችን ሀብታም ሰው የገንዘብ የሱ ገንዘብ እንደዚህ ተጠራቅሞ ነው? አይቻልም። እና ደግሞ እኔም አልወስድም እናንተም አትወስድም። ለፖሊስ ነው ወስደን የምንሰጠው። ለምንድን ነው ለፖሊስ የምንሰጠው? ፖሊስ ለሰው እንደሚሰጥ በምን እናምናለን? የደወለ ነው ማለት ነው። ነበር ቁጭ ብለን ጠብቀን ለሱ እንሰጣለን። አይቻልም። እናንተ አትወስዱም እኔም አልወስድም። ኧረ በጣም ወይ ለፖሊስ እንሰጣለን ወይ እናንተ። ኧረ በእናትህ አንተ ምን አይነት ሰው ጋር ነው በእናትህ የደወልኩት? በእናትህ እኔ ዳና ሰው ፈልገው ያን የነገርኩህ ምንድን ነው እሷ ጋር አይደለም። ይሄን ከዝ ነገር እኔ ከእሷ በላይ ሌላ ክሎዝ አለ ለማውራት ለመናገር የምር ግን ሰው እንዳይሰማ እንደ ሐሳብ አቀረብኩ ስትል ሰው እንዳይሰማ እኔ አየነው እኮ ባለፈው እዚህ ጋር ተሙት እዚህ ላይ የሆነ ባለፈው ስሚኝ ባለፈው ኤርፖርት እዚህ ላይ የሆነ ሰውዬ ይጠበቃ ነው መሰለኝ አግኝቶት ብሩን ህዝቡ እንዴት እንደሰደበ አይተዋል። በቃ ወይ ስንት ሺህ ዶላር እንደሆነ አግኝቶ የመለሰው ነገር እድሜ ልክን ጥበቃ ሆኖ ነው የሰደበው። ምንድን ነው የሚባል መለሰው እኮ ፈጣሪ ሜይቢ ፈጣሪ ያመጣው ለሱ እኮ ለበረከት ሊሆን ይችላል። ግን ሰውየው መለሰው አለቀ እኮ። ፈጣሪ በእንደዚህ አይነት
በሚያመጣበት መንገድ አይደለም የሚባርከው። ይሄ ስርቆት ነው የሚባለው። ይሄ የሰው ንብረት መውሰድ ነው። በቃ ሌላ ሰው ፈልገሽ ንብረት እንዴት ነው የምንወስደው? ሌላ ሰው ብትፈልጉ ምንም የምታመጡት ነገር የለም። በቃ ሌላ ነገር ውስጥ እንዳንገባ ሌላ ሰው ጋር ምን ደውሎ ስለንቀየም እኔ ካንተ ጋር መቀየም አልፈልግም። አንተ በጣም የምታምነው ሰው አለ በደንብ አለ ማለት እኔ እኮ አንተ ስላልኩኝ ይሄ ልንገርሽ እንትን ነው ይሄ አሁን እኩል ለእኩል ተካፈልና ለሶስት ስንካፈል ቢያንስ እኔ እና አንቺ ሁለታችን የጋራው የሆነ ቢዝነስ በቃ እኔ ስንት ነገር እንዳሰብኩ አንቺ ግን ያን ገልብጠሽ ኧረ በኢየሱስ አንተ ሌላ የምታምነው ሰው ካለ ደውል። ሰው አለ ሌላ ሰው ጋር እንሰራለን ግን ስምኛው እኔ ልንገር ከዚህ በኋላ እኛን አታውቂንምሽ ከኔ ጋር አንተዋወቅም ከሱ ጋር አላውቅም እኔ ጋር አይመልከተኝም ከኔ ጋር ግን ይሄ እንዲህ አድርገኝ አደራሽ ማለት ነው። ግን እኔ በቃ እንትኑ አትፈልግም አይደለ ማለት እኔም እንድጠቀም አትፈልግም አንቺም እንትን ማድረጉን አትፈልግም መካፈሉን አትፈልግም አይደለ ግን በቃ ሌላ ቦታ ነው እኔ የሰው ገንዘብ ምንድነው አይደለም እኔ ምን የምራችሁ ነው ለሰው እንዳትናገር እኛ እንዴት ማርቀን እንጨርስ። የአዲስ አበባ ከተማ ፖሊስ ስልክ የለኝም። የምሬን ነው የምናገረው። ለምንድን ነው ፖሊስ ጋር የምትደውይው? ለምን የማልደውለው? ስርቆት እኮ ነው የሰረቃችሁ ነው። ያ ምንም የሰረቅነው ነገር የለም። የመጣውን ያገኘ ነው። አስቀመጠኛ አልሰረቅንም ማለት ሳንነግርሽ እኮ መሰል እንችላለን። በሌላ በኩል ብቻችን መጠቀም እንችል ነበር። ባይስ ነበር ሄደው እንደዚህ አስቀምጦ ሄደው ሜቢ ብሌሲንግ ላይ ያመጣለን ቢሆን ስሜ ስራ ይፈስ በእናትህ ምንም ብሌሲንግ የለም። እየሰረቁ ብሌሲንግ አለ እንዴ? ተይ አንተ የምሬን እኔ እያየሁ ይሄ ሙሉ ብር ደውልለት ለሰውዬው። የትኛው ሰውዬ? ደውልለት ለባለቤቱ። የደውልለት ለላላችሁ ሰውዬው ደውልለት። እየቀለድሽ ነው በእናትሽ። በጣም ይቀላልም። ደውልለት ለሰውዬው። እኔ ማለት በዚህ ስራ 10 አመት ብሰራው ገንዘብ አላገኘም። ደውልለት 10 አመት። እሺ ተይ በቃ እኛ እንትን እንበል። እኔ መለወጥ ነው ፈልገው ታውቂያለሽ። መለወጥ በስርቆት ነው እንዴ? በመድኃኒዓለም ማንም የሰረቀ ሰው የለም እኮ ፈጣሪ አላሳጣችሁም አይደለም የምትበሉትን እየሰራችሁበት። መለወጥ ግን እንፈልጋለን እኮ። መለወጥ ምንድነው? እንደዚህ አይደለም የምትጠቀሙ የሞላውን ገንዘብ እንጣል። ለምን እንደምትሰብከ እንደሞዝ እኮ ስብከት አይደለም። አጠገቢያ ታምጣብኝ አትንኩ ብሩን ስትል ሁላችሁም አትወስዱትም። የምሬን ነው። ምትወርጂ ከሆነ ወረጅልን ምትወርጂ ከሆነ ይወረዳል። እሺ እና ደግሞ ያላችሁ አሁን እዚች ጋር ነው ተከትሏችሁ ለማንም እንዳደው ሌላ ነገር ውስጥ ታርገባ ለማንም እንዳደው ነግሬሻለሁ። አንተ ለየምር መስራት አለ አትይ ደውልሽ እንደ እግዚአብሔር በጣም ታበራለች። እግዚአብሔር እንዴ ይደውልሽ ነው። ሂድ አትይ እንዳታስበላ። እማ ቺኳ ነያን እናት ወይንስ ስልኩን ዝጊ። እማ ቤቢ ስልኩን ዝጊ። አንዴ ምንድነው? በእናትህ ዞር በል። ነይ ግቢ። ግቢ ነይ ግቢ። ነግርሻለሁ፣ እውነት ነግርሻለሁ። ነይ ግቢ። ፍራንክ ነው በላት። ፍራንክ እግዚአብሔርን ፕራንክ ነው። እግዚአብሔርን ነይ ግቢ። ሰውዬው የት ነበር ስልኩ? ታመጣለች እንዴ? እዚህ ኧረ ፍራንክ ነው። የምራችሁ እየቀለዳችሁ አይደል? እግዚአብሔር ነይ ቆይ ነይ ይኸው ና ካያስ ካሜራውን አንዴ ይሄ ምን እንዳለ ላሳሽ ነይ ላሳሽ ጋይስ አጀንዳ እና ደግሞ መሳቢያ ውስጥ ካረገው እኮ ነው ያወጣው። በዚህ ያዥ ክፈቺ ስትባይ አንቺ የታለ ብሩ ምናምን ብለሽ ብትከፍቺ እኮ ተበላሽ። በሁለት ደቂቃ ያልቃል። ኧረ ጋይስ ህይወቴ እንዲቀየር ማታረግ ልጅ ናት። የምር ግን እየደወልሽ ነበር? እኔማ ሰው እያፈላለኩኝ ነበረ። ስልክ የምታውቁትን ፖሊስ ስልክ ስጡኝ ብዬ የምር ተቁማችሁ ነበረ። ለምን አይደለም? ቆይ እግዚአብሔር እኔ ብታሰር አንቺ ቆይ የምር ታሳስርኛለሽ? እስቲ የምሬን ነው ተጨብጥ ታሳስርኛለሽ? እንድናጨብጭብላት እግዚአብሔር ሴቶች ገንዘብ ይወዳሉ ለሚለው ማረጋገጫ አይደለም። አይ አሪፍ ነው እንግዲህ ስቲል ባይዜ ማለት ነው። ስቲል ፕራንክ አድርጊያት አላውቅም። በሌላ ቪዲዮዎች ላይ ምናምን መቀላቀል ምናምን እንጂ
ፕራንክ ተደርጋ ቆይ አለ አትጮህ አታልቅሽ እና ስቲል ፕራንክ አርገናታና እዚህ ጋር ባይዘ እስቲ ዞር አድርጎ ካሜራው እና ያው ባዶ ለገንዘብ ለምደው ምን ጠራሽ ብቻችን አንጨርስም እንዴ እግዚአብሔር ክፉ ሰው ያው ቤተሰቦቻችን ዛሬ ያበደ ፕራንክ የከተማ ልጆችን የገጠር ልጆች ሻውላ ለማንኛውም ግን ማመልክት እናሰራለን በዚህ አጋጣሚ ለሚያዩ ሰዎች ገንዘብ ካገኛችሁ መልሱ አዎ የራሳችሁ የራይድ ሹፌሮች መልሱ ስማት ጥሬ አንቺ እንዴ ጣት እንዲ ማድረግ ያስፈልጋል እከለ አላልኩኝም ግን የራይድ ሹፌሮች መልሱ ባይ ላሳይ በዚህ አጋጣሚ የተረሳ ስልክ አለ እዚህ ጋርና አዎ ሊመልስ ሴትያን ዛሬ ልመልክታት ነበር እግዚአብሔር በእውነት ይስልክ ዋው ታማኝ ራይድ ሹፌር አዲስ አበባ የሳይላል ስልኳች ስለሆነ ይቻላል ደህና ምን ይመጣ ክፋት እነዚህም እንደዚህ አይነት ሐሳብ ያመጣ ሰው ሐሳቡ ነው እሷ እኔ ወይኔ አንቺን በምን እንትንና ከዛ ከሱ ጋር የሚገናኝ መሆን አለበት እሻውን ካልጠፋ ሰው እኔ ተሳክቷል አልተሳካም ተሳክቷል እሺ ፕራንክ አድርገን ይሻላል አላረገሽ ለደውል ነበር ሰው አምኛለሁ ነው ደግሞ የምርን ደውል ነበር አልወጣላትም ግን እግዚአብሔር ይክሽ የምር ደውል ተናዳለች የሳይ ተናዳለች ደግሞ ይዘጋው በቃ እኔ እኮ ሲጀመር ፕራንክ እኔ አስቤው አላውቅም በጣም እናመሰግናለን እንደዚህ ነው የምንሰራው ፕራንክ ባይዘይ ማለት በገጠር ልጆች ተሻው ላይክ ፕራንክ አድርግሻለሁ ግን እኔ ገጠር እግዚአብሔር ለኔ በጣም ቀላል አንቺና እሱ በእውነት አዲስ አበባ አራት ዓመት ትምህርት ስለተማረች የከተማ አንደኛ በጣም ሲሪየስ መሆን ይችላል ማለት አረኔ አዴታ አንደኛ በጣም ሲሪየስ ሆኜ መተወን ይችላል በጣም ሲሪየስ መሆን ይችላል ሁለተኛ ደግሞ ብቻ እንትን ነው ነገሩን ከሆነ ሴናሪዮ ጋር ማገናኘት ከምን ጋር ቢገናኝ ነው ምናምን ላይክ ማይጠረጠር ነጥብ ማንሳት እና ይህ ቪዲዮ ከዛሬ ከ465 ቀን በፊት ከ3 ወር በፊት የተሰራ ቪዲዮ ነበረ ያኔ ደግሞ እሷ ተማሪ ነበረች አስቡ እንግዲህ የሆነ ዲፌንስ ምናምን ወቅት ነበር መሰለኝ ለግራጁዌሽን የቀረበ ሲዝን ነበር ሶ ያኔ ነበር ይሄን ቪዲዮ የሰራ ነውና ላይክ ትዝ አለኝ ምናምን ከዛ ሼር አድርጌ የሆነ አክል ሰዎች አይተውታል ለማንኛውም የገባችሁ ቪዲዮውን ራሱንም ይዩት ይሄኛውንም ይዩት ሰብስክራይብ አድርጉ ፕራንክ አንጀምርም ያስቅስሽ እንዴ አንዱ ለቀና አራስን ተሽናተ ምን አገባኝ አልፈልግም አለመፈለግ መብቴ ነው አይደል ወገን Thank you so much ቪዲዮ በጣም ረጅም ስለሆነ ደህና ሁኑ ሌላ ጊዜ መተን በጣም ሌላ ነገር እናወራለን Thank you bye